ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። እናንተ ግን እየጠፋችሁ ነው። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ራቅ ወዳለ የቻይና ስፍራ የሚገኘውን አስማታዊ ሰዎች የሚኖርበትን ቦታ እናያለን። ታዲያ ቦታው ለሁለት የተከፈለ ነበረ። ግማሾቹ የማይሞቱ ትልቅ አስማት ያላቸው ቡድኖች ሲሆኑ እነሱ የሚመሩት በቺ ነበረ። ሌሎኞቹ ደግሞ ሰይጣን ናቸው ተብለው የሚፈሩት ቡድኖች ነበሩ። እነዚህ ጎሳዎች ዶንግ በሚባለው ልጅ ነበር የሚመሩት። ከብዙ ሺህ ዓመት በፊት በእነሱ መካከል ትልቅ ጥል ተፈጥሮ ነበረ። ያ ጥል እስካሁን ቀጥሏል። በአሁኑ ጊዜ ግዛቱን ሙሉ የሚመሩት በቺ አማካኝነት የሚመራው ቡድን ሲሆን እነሱም የማይሞቱት አስማታዊ ፍጥረቶች ነበሩ። ነገር ግን በቅርቡ ውድድር አለ። ይሄ ውድድር በሁለቱ ቡድኖች መካከል የሚደረግ ሲሆን መሪዎቹ ከተወዳደሩ በኋላ ያሸነፈው የሁሉም ግዛት መሪ እንደሚሆን ይነገራል። ታዲያ የቡድኖቹ መሪ የሆኑትም ተራራ ላይ በመገናኘት እያወሩ ነበረ። ቺ ለዶንግ ሲነግረው የነበረው እሱ በጣም ሰይጣናዊ እንደሆነና በአካባቢው ያሉ ሰዎችን እየመራና እየወደደ እንዳልሆነ ነበረ። ዶንግ ደግሞ በበኩሉ አንድ ጊዜ ላይ ለእህቱ እሱ ብቻ ቤተሰብ እንደነበራትና ሲንከባከባት እንደነበረ በኩራት ይናገራል። ይህንን የሰማው ቺ እየተገረመ ነበረ። ታዲያ ቺ እህት የሚባል ኖሮት ስለማያውቅ ታዲያ ምናልባት ይሄ ሰይጣናዊው ዶንግ ኃይሉ እንደዚህ የካበተው እህት ስላለው ይሆናል ብሎ ነበር ያሰበው። ከነዚህ ባሻገር ደግሞ ትክክለኛ ህይወት የሚኖሩ ሰዎች ነበሩ። እዛም የምናየው ሺያን ነበረ። ስላጠናችሁ ነገር መድረክ ላይ ለማቅረብ ጓጉታ ነበረ። በዛ ሰዓትም ስልክ ይደወልላታል። ወንድሟ የት እንዳለ እንደሚያውቁና መታ እንድትወስድ ነበር የተነገራት። በዚህም በሄደችበት ጊዜ አድራሻውን ተጠቅማ የደረሰችው ወንዶች ጌም የሚጫወቱበት ቦታ ነበረ። እዛም አንዱ ልጅ አድራሻውን እንዲነግራት ከፈለገች ግድ ብር ማስተላለፍ እንዳለባት ያሳውቃታል። ካስተላለፈች በኋላ የነገራት ደግሞ መጫወቻ ስፍራ እንደሚገኝ ነበረ። ወዳለው አሚዝመንት ፓርክ ነበረ ሄደችው። እዛም ወንድሟን እየተጣራች ትሮጥ ጀመረ። በዚህም ሁሉ ነገር ድርቅ ብሎ ይቀራል። እሷ ብቻ ነበረች መንቀሳቀስ የምትችለው። ታዲያ ወደ ኋላ እየተራመደች እየፈራች በነበረበት ጊዜ ትንሽዬ ውሃ ያዘለች የምትመስል ቦታ ጥልቅ ቦታ ነበር የወሰደቻት። ውቅያኖስ ውስጥም ትዋኝ ጀመረ። ወደ ላይ ለመዋኘት ስትሞክር ወደ ታች ጎትታት ነበረ። እንደምትሞት እርግጠኛ ነበረች። ታዲያ በዛ ሰዓትን ራሷን ያገኘችው ቺ አጠገብ ነበረ። እሱም ሲያያት በጣም ይደነግጣል። ሴቶች እሱ ጋር መጥተው እንኳን አያውቁም ነበረ። ለብዙ ዘመናትም ተከልክሏል። ይህም የሆነው እሱ አስማቱን በደንብ እንዲያዳበር ነበረ። ሲያያትም ደንግጦ ነበር። ታዲያ ግን እሷ ፕራንክ ነበር የመሰላት። ወንድሟ ጋር መሄድ እንደምትፈልግ በተደጋጋሚ ትናገራለች። ወዲያው ራሷን ነበር የሳተችው። ከትንሽ ቆይታ በኋላ ስትነቃ ልብሷ ተቀይሯል። የሆነ ቦታም ታስራ ነበረ። ሊጠቀምባት እንደሆነ በማሰብም ትጮ ጀመረ። ለማምለጥም ከታሰረችበት ቦታ ወደታች ለመዝለል ነበር ያሰበችው። ልትወድቅ ስትል የያዛት ቺ ነበረ። ያኔ ጸጉሯ ይፈታል። በጣም ቆንጆ ሆና ነበረ። እሱም ወደ ክፍሉ ከወሰዳት በኋላ ራሱን ያስተዋውቃል። ነገር ግን አሁንም እያለመች እንደሆነ ነበር የተረዳችው። ለማመንም አስማታዊ ከሆነ የሆነ ነገር እንዲያደርግ ትጠይቋለች። እጁን በማንቀሳቀስ ብቻ ልብሷን ነበር የቀየረው። ታዲያ በጣም አስማታዊ ከሆነ ደግሞ የምትወደው ምግብ ስላለ እሱን እንዲያመጣላት ነበር የጠየቀችው። ያኔ ሰማይ ላይ የምትበራው ድሮን የምትመስለዋን እቃ ካዘዛት በኋላ ዮንግ ጋር ትሄዳለች። ዮንግ ማለት በሀገሪቷ ዋና ገዢ የሆነው ሰውዬ ልጅ ነበረ። ነገር ግን እሱ ሰውኛ ባህሪ ስላለው አስማት የለውም ነበረ። እዛ ካሉ ሴቶች ጋር በጣም የሚቀራረብና የቺ ደግሞ የልብ ጓደኛው ነበረ። ያቺ ድሮን የምትመስል የምትበራውም ነገር እሱ ጋር ከሄደች በኋላ ምግብን ነበር ያዘዘችው። ወዲያው ምግብ ተሰርቶም ያንን ምግብ ይዞ ቺ ጋር ይሄዳል። ታዲያ ቺም ከተቀበለ በኋላ እሱን ወደ ውስጥ አላስገባውም ነበረ። እሷም ምግቡን ስትበላ በጣም ጣፍጧታል። በመቀጠልም ቦታውን እየተዟዟረች ስታይ ወደ ነበረችበት ሀገር መመለስ ስለምትፈልግ ባህር ስታይ ዘላስ ውስጥ ትገባለች። ነገር ግን ያየችው እሷን ወደ ሌላ ቦታ ሊወስዳት የሚችል በር በአስማት የተሰራ ነበረ። እሱን ግን በነካችበት ጊዜ ወደ ኋላ ነበር የተወረወረችው። ጭንቅላቷንም ይመታታል። ታዲያ ትደማ ጀመረ። ሊያድናት የመጣ አሁንም ቺ ነበረ። በዚህም በጣም ትኩሳት እንዳላት ከተረዳ በኋላ አሁንም ለጓደኛው ነበር የተናገረው። ጓደኛው መድኃኒት ይዞለት ይመጣል። አሁንም እሱንም ወደ ውስጥ አላስገባውም ነበረ። እሷ መድኃኒቱ ተደርጎላት ከተፈወሰች በኋላ ሁሉን ነገር አምና ነበረ። ትረጋጋ ጀመረ። እሱም በቁጣ ሲናገር የነበረው እዚህ ከመጣች ጀምሮ ችግር እየተፈጠረበት እንደሆነ ነው። ታዲያ እንደሚወዳት ሊነግራት መስሏት፣ እሱ ግን የጠየቃት እህቱ እንድትሆን ነበረ። ይሄን ያለበት ምክንያት ልክ እንደ ሰይጣን ናቸው ተብሎ የሚታመኑት እንደ ዶንግ እህት ስላለው ልክ እንደሱ ጠንካራ ለመሆን ፈልጎ ነበረ። እሷ ደግሞ ፍቅር ይገልጽልኛል ብላ ብትጠብቅም እህት የሆኜ ሲላት ግራ ተጋብታ ነበረ።
ታዲያ እሷም ትስማማለች። ነገር ግን እሷ ልክ እንደሱ አስማት መማር እንደምትፈልግ ነበር የተናገረችው። ይሄ ነገር እንደሚሆን ያሳውቃታል። ወዲያው ለጓደኛው ዮንግ ከተናገረ በኋላ አንድ ወንድ ወደ አስማት መለማመጃ ክፍል መግባት እንዳለበት ነበር የተናገረው። እሷንም ወንድ መስላ እንድትሄድ እንዲሁም ጠረኗ ራሱ ወንድን እንዲል በአስማቱ ተጠቅሞ ደረቷ አካባቢ የሆነች ክብ ነገር ያስቀምጣል። እቺ ክብ ነገር ሰዎች ሴት መሆኗን እንዳያውቁ የሚያደርግ ነበረ። እሷም ወደዛ ትሄዳለች። አንዲት ሴት ቁጭ ብላ ነበረ። ነገር ግን ልክ እንደሱ አስማት ስለተደረገባት ልጅቷ ወንድ ነበር የምትመስለው። ወደ ውስጥ ገብታ ሺያ ልታናግራት ብትሞክርም አላናገረቻትም ነበረ። ያኔ አንድ ልጅ ይመጣል። ልጁ በጣም ሀብታም ነበረ። ያው ይባል ነበረ። ታዲያ እሷ አዲስ ተማሪ እንደሆነች በማየት እሱ የሚታየው ወንድ ስለሆነች ያበሽቃት ጀመረ። እሷ ግን በቻለችው መጠን መልሳ ተሰድበው ጀመረ። ከዛ በተጨማሪ ይሄንን ያየችው እዛ የተቀመጠችው ልጅን በመገረም ለሷ ለማገዝ ስትሞክር ያው እሷንም ከማግለል ወደ ኋላ አላለም ነበር። ያን ቀን ምሽት ሺያ እየተራመደች በነበረበት ጊዜ ከዚህ ቀደም እንደ ወንድ የነበረችው ልጅ ልክ እንደ ሴት ሆና ገላዋን ስትታጠብ ነበር ያየቻት። ትቀርባታለችም። በዚህም ወንድ እንደሆነች በማሰብ ልጅቷ ወደ መሬት ነበር ጠምዝዛ ይጣለቻት። እሷ ወዲያው ደረቷ ላይ ያለውን ጌጥ ከበጠሰች በኋላ ሴት መሆኗን አሳይታት ነበር። ያኔ ሁለቱ ሴቶች ቁጭ ብለው ያወሩ ጀመረ። ከዛ በኋላ ጥሩ ጓደኛሞች ይሆናሉ። ተማሪዎችም ቁጭ ብለው እየተማሩ በነበረበት ጊዜ የመጣው ቺ ነበረ። ከሷ ጋር መቀራረብ ስለሚፈልግ እዛ ማስተማር እንደሚፈልግ ይናገራል። መምህራኖቹም ወዲያው ተቀብለውት ነበረ። እሱም ውስጥ ገብቶ በሚያስተምርበት ጊዜ ለየት ያለ ትኩረት የሚሰጠው ለሺያ ነበረ። ነገር ግን እነያው እሱን ልክ እንደ ትልቅ አሪያ ስለሚያዩት ለአንድ ተማሪ ትኩረት ሲሰጥ ባዩበት ጊዜ በጣም ተናደው ነበረ። በዚህም ሺያን ለመበቀል ያስባሉ። እሷም ላይብረሪ ውስጥ በምትዘዋወርበት ጊዜ አንድ ስፔል እንዳለ፣ ይሄ ስፔል ትልቅ ምትሃታዊ እንደሆነ ነገር ግን እሷን ወዳለችበት ከተማ ሊመልሳት የሚችል ነበረ። ነገር ግን እዛ ሀገር ውስጥ ስለዚህ አስማት ማንም ሰው አያወራም፣ ምክንያቱም መጥፎ አስማት ነው ተብሎ ይታመን ነበረ። ታዲያ እሷም ቀርባ ስታወራ የነበረው የቺን ጓደኛ ዮንግን ነበረ። እሱም ሲነግራት የነበረው ከዚህ አስማት መራቅ እንዳለባትና እንድትጠነቀቅ ነበረ። እንዳጋጣሚ ሆነው ሁለቱ ስለዚህ አስማት በሚያወሩበት ጊዜ እነያው ሰምተው ነበረ። በዚህም እሷን ለመበቀል አንድ ሀሳብ ያመጣሉ። ሆን ብለው እሷ በምትራመድበት ጊዜ ስለዛ አስማት ማውራት ጀመሩ። እሷ ደግሞ እውነት ነው ብላ ትከተላቸዋለች። የሄደችበት ስፍራ በጣም ጨለማ ነበረ። ሰዎች እንኳን ጭራሽ ወደዛ አይቀርቡም ነበረ። ወዲያው ከዛ ለማምለጥ ስትሞክር ደግሞ አንድ ገመድ እግሯ ላይ ይጠመጠማል። እግሯም እየተቆረጠ ትደማ ጀመረ። በዚህ ጊዜ ግን ሊያድናት የመጣው ቺ ነበረ። ይህን ሁሉ ነገር ያቀነባበሩት እነያው እንደሆኑ አዝሏት እየተራመዱ እየነገረችው ነበረ። እሷም ወደ ራሷ ዓለም መመለስ እንደምትፈልግ ስታሳውቀው ልክ እህቱ ከሆነች በኋላ እሱ አስማታዊ እንደሚሆን ልክ አስማቱ በዳበረ ጊዜ ዶንግ የተባለውን ሰውዬ እንደሚያሸንፈውና እሱን ካሸነፈው ንጉስ ስለሚሆን ያኔ ወደ ራሷ ሀገር እንድትመለስ እንደሚረዳት ነበር ቃል የገባላት። እንደዚህ ከረዳት ደግሞ እሷ እህቱ ለመሆን ነበር የተስማማችው። በዚህም ወረቀት ላይ ኮንትራት ለመጻፍ ታስባለች። በአለማቸው ግን የተሻለ ነገር እንዳለ ነበር ያሳወቃት። ታዲያ እጁ ላይ ያሰበችው ከጻፈች በኋላ ወዲያ ወደ አስማት ቀይሮት እጅ ለእጅ ይነካካሉ። ወንድምና እህትነታቸውን በአስማቱ ታሰረ ማለት ነው። በቀጣይ ቀንም ዮንና ጓደኛውን ለቅጣት ቺ ጠርቷቸው ነበረ። በአስማት ሊቀጣቸው ቢያስብም በስራ ቢዚ ስለነበረ ግን ትምህርት ቤቱን እንዳለ እንዲያጸዱ ነበር የተቀጡት። እሱ ቤትም እሷ በነበረችበት ጊዜ ስለ ዛፉ ነበር የጠየቀችው። ቤቱ አካባቢ ትልቅ ዛፍ ነበረ። እሱም የተናገረው ከልጅነቱ ጀምሮ ያ ዛፍ ጓደኛው እንደሆነና በማያውቀው ሁኔታ ዛ ዛፍ ጋር በሚሆንበት ጊዜ ትልቅ ኃይል እንደሚያገኝ ነበረ። ድሮ ላይ አበባ እንደሚያብብ አሁን ግን አበባው እየከሰመና እየደረቀ እንደሆነ ያሳውቃታል። በዚህም የተረዳችው ያ ዛፍ ለሱ ትልቅ ቦታ እንዳለው ነበረ። ታዲያ ቀጥታ ሄደችው ዮንግ ጋር ነው። ለሱም የጠየቀችው ነገር እንዴት ብላ ያ ዛፍ እንዲያብብ ማድረግ እንደምትችል ነበረ። መሰላሉንም ያያዙላት ቺና ዮንግ ነበረው። ዮንግም እሷ ሴት እንደሆነች እንዳወቀበት እንደዚህ አይነት አስማቶች እንዴት እንደሚሰሩ እንደሚያውቅ ነበረ ለቺ የነገረው። ነገር ግን እሱ ለማንም ሰው እንደማይናገር ቃል ይገባል። ታዲያ ዮንግ ከዛ ከሄደ በኋላ እሷ ዛፉን አጊጣ በጨረሰችበት ጊዜ ልትወድቅ ስትል የያዛት ቺ ነበረ። እንደ ድንገት ከንፈር ለከንፈር ይነካካሉ። ያኔ ያየው ያው የሚባለው ተማሪ ነበረ። ባየው ነገር በጣም ይደነግጣል። በቀጣይ ቀንም ቺ አስማቱ ምን ያህል እንደደረሰ ፈተና ነበረው። እዛም ቁጭ ብሎ እያሳያቸው ነበረ። ነገር ግን ከሷ ጋር በመሳሳሙና በመቀራረቡ የተነሳ ከምን ጊዜውም በላይ አስማቱ እጅግ በጣም ጠንክሮ ነበረ። ትምህርት ቤት ውስጥ ደግሞ ያው ሺያ ከቺ ጋር ያደረገችውን ነገር ለሁሉም ሰዎች እንደሚ
እንደሚናገር እያሳወቀ እንደሆነ ጓደኛዋ ነግራት ነበረ። በዚህም በጣም ተጨንቃለች። ታዲያ ለቺም ቶሎ ብላ ነበር የተናገረችው። ቺም እሱ ሊቆጣ በሚቀርብበት ጊዜ ባለው አስማት አማካኝነት ትላንትና የተፈጠረውን ነገር ያው ለሁሉም ሰው ማሳየት ችሎ ነበረ። ይሄ ነገር ደግሞ የደረሰው ዋና መሪው ጋር ነበረ። መሪውም በጣም ይናደዳል። የሁለቱ ግንኙነት ምን እንደሆነ እየጠየቀ ነበረ። በዚህም እሷ መቀጣት እንዳለባት ነበር የተነገረው። ወዲያው ሰውየው በአስማቱ እሷን ሲወረውራት ደረቷ ላይ ያለው ጌጥ ነበር የወደቀው። ሴትም እንደሆነች ይታያል። ሴቶች እንደዚህ አይነት አስማታዊ ትምህርት መማር ስለማይችሉ ቅጣቱ ደግሞ ሞት እንደሆነ ነበር የተነገረው። ያኔ ዮንግና ቺ እሷን ይጠብቋት ጀመረ። ቺ ጭራሽ እሷ እንድትጎዳ አይፈልግም ነበረ። ታዲያ ቦርሳዋም እንዲፈተሽ ነበረ ሰውየው ያዘዘው። እሱ ቤት ከተካሄደ በኋላ ቦርሳዋ ነበር የመጣው። ቦርሳ በሚፈተሽበት ጊዜ እዛ ወንድሟን ስላ አፋልጉኝ ጠይቃ ነበረ። ያላወቀችው ነገር ግን እሷ ጠፍቶ የምትፈልገው ወንድሟ የሰይጣኖቹ መሪ ዶንግ ነበረ። በዚህም ከዛ የተላከች ሰላይ ነች ብለው ሁሉም ሰው ይከሳት ጀመረ። እሷ ግን እንደዛ እንዳልሆነ ትናገራለች። አሁንም ቺና ዮንግ ካጠገቧ አራቁም ነበረ። ለሷ ብሎ ራሱን ሁላ አሳልፎ ለመስጠት ቺ ተዘጋጅቷል። ይሄንን ያየው አለቃው ምን ያህል ለሷ ቦታ እንደሰጠ በተረዳበት ጊዜ እንድትታሰርና ውሳኔ እንደሚወስን ነበር የተናገረው። በታሰረችበት ጊዜ ግን ዮንግ በተደጋጋሚ እየመጣ ምግብ እየሰጠ መድኃኒት እየሰጠ ይንከባከባት ነበረ። ጭራሽ የሱ ቤት በሚፈተሽበትም ጊዜ እሷ የቸኮሌት ቺፕስ ሰጣው ነበረ። በዛ ዓለም ደግሞ ይሄ ቺፕስ ምን እንደሆነ ስለማይታወቅ ቀጥታ የተወሰደው መሪው ጋር ነበረ። መሪውም ከማጥፋቱ በፊት ቺ ይቀማዋል። እሷ የሰጠችውን እቃ ማንም ሰው እንደማይነካ ነበር የተናገረው። በንዴትም ሰውየው ባለው ትልቅ መግረፊያ አለንጋ ነበር የገረፈው። ከአፍ ውስጥ ደሙን ላይ ወጣ ጀመረ። ሁሉም ሰዎች እሱ እንዲፈታ እየተናገሩ ነበረ። አብሶ ያው በጣም አዝኑለት ነበረ። ታዲያ ተዳክሞ ቤቱ በነበረበት ጊዜ ዋና መሪው ነበር የመጣው። ላደረገው ነገር ይቅርታ ይጠይቋል። ራሱን መቆጣጠር አቅቶት ባለንጋ እንደገረፈው። ነገር ግን አሁን ለሺያ ትልቅ ቦታ የሚሰጣት ከሆነ እሷ እንደምትፈታና የአስማት ትምህርቱን ሁላ መማር እንደምትችል ነበር የተነገረው። ይህን ዜና ሲሰማ ደስ ይለዋል። ምክንያቱም በቅርቡ እሱ ውድድር ነበረበት። ቀጥታ እሷ ጋር ከሄደ በኋላ እንደተፈታሽ ነበር የነገራት። አንገቱ አካባቢ ያለው ቁስል ምን እንደሆነ ብትጠይቀውም ደህና እንደሆነ ተናግሮ ነበረ። እሷን በደስታ ነበር ያቀፈችው። እሱ በቅርቡ ውድድር ስላለው ለመለማመድ ወደ አንድ ቦታ ሊሄድ እንደሆነ በመናገር ይሰናበታታል። ከመሄዱ በፊት ግን አንዴ እንኳን ወንድሜ እንድትለው መስማት እንደሚፈልግ ከዛ በተመለሰ በት ጊዜ ደግሞ ከዚህ እንደሚያስፈታት እየነገራት ነበረ። እሷ ጋር ያለው ፍቅር ግን ከወንድምነት አልፎ ነበረ። እሱ ከዛ ከሄደ በኋላ ንጉሰ ነገስቶቹ ተሰብስበው ቺን እያደከመችው ያለች ሴት እንዳለች እያወሩ ነበረ። እንደ አጋጣሚ ሆኖ የሰይጣኖቹ መሪ የሆነው ዶንግ ደግሞ ነገሩን ሰምቶ ነበረ። በዚህም እሷን አግቶ ቺን ለማዳከም ነበር ያሰበው። ታዲያ ቶሎ በመሄድ ትልቅ ፍጥነት ስላለውም ሺያን ካገታት በኋላ ነበር የወሰዳት። ወደ አንድ ቦታም ስፍራ ከወሰዳት በኋላ በገለጣት ጊዜ በሚተያዩበት ሰዓት ሁለቱም ይደነግጣሉ። እህቱን ሲያያት እሱም ደንግጦ ነበረ። ከአመታት በፊት እንዴት ትቷት እንደሄደ እየጠየቀችው ነው። እሱም ሲናገር የነበረው እሷን ለማዝናናት ፓርክ ውስጥ በነበረበት ጊዜ ትንሽዬ ኩሬ ወደዚህ ዓለም እንዳመጣችው፣ ያ የተፈጠረው እሷ ወደዚህ ዓለም እንደመጣችው ተመሳሳይ እንደሆነ፣ ከዛ ጊዜ በኋላ የሰይጣኖቹን ዋና መሪ አሸንፎ አሁን ንጉስ እንደሆነ ነበር የነገራት። በመቀጠልም እሷን ለማስወገድ የሱ ተላላኪዎች በመጡ ጊዜ እንዲያቆሙ ነበር የተናገረው። ታዲያ ማንነቷን ባያሳውቅም ከሱ ጋር እንደምትሆን በመናገር ወደ ራሱ ግዛት ይወስዳታል። ቦታውን እንዳለ ባየችበት ጊዜ በተለያዩ ነገሮች አጊጦት ነበረ። እዛም ቁጭ አድርጎ ስለተፈጠረባት ነገር እየጠየቃት ነበረ። እሷም አንድ ባንድ እየተናገረች ነው። ቺ እንዳልጎዳት ሲያያት የነበረው ልክ እንደ እህት እንደሆነ እየነገረችው ነው። ከቺ ጋር መቀራረቧን የሰማው ዶንግ በጣም ተናዶ ነበረ። ምክንያቱም እሱን የሚያየው እንደ ጠላት ነበረ። እሱም ለማንም ሰው እህቱ እንደሆነች አልተናገረም። ከተናገረ እዙ ያለውን ንግስና ያጣ ነበረ። በሌላ በኩል እሷም የማይሞቱት ግዛት ላይ ያላትን አመኔታ ታጣለች። በዚህም ወዳለው ስፍራ እየወሰደ እያዝናናት ነበረ። ያ ቦታ ሁሉም ተወዳዳሪዎች የሚገኙበት ቦታ ነበረ። በዚህም እሱ የሚያድርበትን ክፍል ለማሳየት እንድትመጣ ቢነግራትም እሷ የመጣችው ከማይሞቱት ግዛት እንደሆነ በመጠርጠር እዛ ያለው አስማታዊ በር ራሱ እንድትገባ አልፈቀደላትም ነበረ። እሷም ውጪ ሆና እንደምትጠብቃቸው ትናገራለች። በመቀጠልም ወደ ራሷ ክፍል ነበር የሄደችው። ከዛ ቆይታ በኋላ ገበያውን እየተዛዛረች ማየት ጀመረች። እንደ አጋጣሚ ሆኖ ቺ ራሱ እዛ ቦታ ነበረ። በዚህም ድራማ እየተካሄደ ነው። ድራማው በቅርቡ የሚኖረውን ውድድር የሚያሳይ ነበረ። ታዲያ ከማይሞቱት ግዛት አንድ፣ ከሰይጣኖቹ ግዛት ደግሞ አንድ ሆኖ ለመደባደብ እየሞከሩ ነው። ይህንን ያየው ቺ በጣም ይናደድና እዛ የሚያስመስለውን ሰውዬ ከተካው በኋላ እዛ ያለው ሰውዬ ከሱ ጋር እንዲደባደብ ይጠይቀዋል። እሱን ተክቶ ደግሞ ዶንግ ይመጣል። ሁለቱ ወንዶች ከመደባደባቸው በፊት ወደፊት የመጣችው ሺያ ነበረች። ወንድሜ ብላ ትጣራለች።
ትላታለች። ስትጣራ ሁለቱም ነበረ ወደሷ የመጡት። የጠራችው ቺን እንደሆነ በመናገር እሱን ጎትታ ስትነግረው የነበረው ዶንግ አስሯት እንደነበረ፣ ነገር ግን በጣም ጥሩ ሰው እንደሆነ ትናገራለች። ቺ ግን አላመናትም ነበረ። በመቀጠልም የተመለሱት ወደ ማደሪያ ስፍራቸው ነው። አሁን መቆየት የምትችለው ቺ ክፍል እንደሆነ የተረዳው ዶንግ ተናዶ ነበረ። እሱን ጎትታ ለብቻ ታወራዋለች። በሁለቱ መካከል ምንም ስለማይፈጠር እንዳያስብ ነበር የነገረችው። በመቀጠልም ቺ ጋር ትሄዳለች። እሱም በጣም ናፍቃው ስለነበረ ወዲያው ነበር የሳማት። ዶንግ ውጪ ሆኖ እህቱ ገና ምን ትሆናለች ብሎ ተጨንቆ ነበረ። በቀጣይ ቀንም ሁለቱ ወንዶች እንዲግባቡ አንድ ላይ ምግብ ሊበሉ ወስዳቸው ነበረ። ያኔ ቆንጂዬ ሴት መታ ትጨፍርላቸው ጀመረ። ፊቷ በማስክ የተሸፈነ ነው። በመቀጠል ማስኳ እንደተፈታ ዶንግ ጋር ከሄደች በኋላ ወንድሜ ብላ ትጠራዋለች። እሱም በጣም ነበር የደነገጠው። ይህንን የሰማችው ሺያም በሌላ ሴት እንደተካት ነበር የተረዳችው። ልጅቷ ግን በጣም የዋህ ስለነበረች ምንም አላለችም። ትክክለኛ እህቱ ባትሆንም የእህትነት ፍቅርን ለማግኘትና ሺያን ስለምታስታውሰው ነበረ እሷን ልክ እንደ እህቱ የተቀበላት። ልጅቷ በጣም ቀበጥ ነበረች። ለሷ ደግሞ ህይወቷን ሁላ አሳልፋ የምትሰጣት አንዲት ቦዲጋርድ ሁላ ነበረች። ወደ እነሱም ልትመለስ ስትል ዶንግና ሺያ እያወሩ ነበረ። እሱም ሲናገር የነበረው ለመጀመሪያ ጊዜ እቺ ሊ የተባለችው ልጅ እንዴት እንዳዳናት ነበረ። ሰዎች ሊገሏት እንዳሳደዷት እሱም እንዳዳናት። ታዲያ ሺያን ስለምታስታውሰው ብሎ እንዳሳደጋትና ልክ እንደ እህት እንደሚግባቡ ይናገራል። ነገር ግን ትክክለኛ እህቱ እሷ እንደሆነች በሚያወራበት ጊዜ ሊ ትሰማለች። ትናደድ፣ ትቃጠል ጀመረ። ሺያን እንደምታስወግዳትና የዶንግ እህት እሷ ብቻ መሆን እንዳለባት ነበር የተናገረችው። አይኗም ወደ ሰማያዊ ይቀየራል። በዚህም የምንረዳው አንዴ ወደ ትክክለኛ ሰው አንዴ ወደ ሰይጣን እንደምትቀየር ነበረ። አንድ ቀን ላይ ሁሉም እራት የሚመገቡበት ቀን ነበረ። የሊ ተላላኪ አስተናጋጅ መስላ ወደ ውስጥ ትገባለች። ታዲያ ለሁሉም መጠጥ ነበር የሰጠችው። ነገር ግን ለሺያ የተሰጣት መጠጥ ላይ መድኃኒት ተደርጎበት ነበረ። ያ መድኃኒት ልብ ውስጥ ያለ ፍላጎትን የሚያወጣና በወንድና በሴት መካከል ያልሆነ ስሜት የሚፈጥር ነበረ። ያንን ከጠጣች በኋላ ትሰክር ጀመረ። እሷን ለማረጋጋትም ቺ ነበረ ይዟት ሄደው። ዶንግም የሆነ መድኃኒት እንደተደረገባት እርግጠኛ ነበረ። ታዲያ እነሱን ለመከተልና ቺ እህቱ ላይ እንዳይጠቀምባት ነበር ያሰበው። ነገር ግን በሩ ላይ ያለው አስማት ወደ ውስጥ ሊያስገባው አልፈቀደም ነበረ። በሌላ በኩል እዛ ውስጥ የነበሩት ቺና ሺያ ላዩ ላይ ወጥታ ልትስማው ሁላ እየሞከረች ነበረ። ድንገት ሁለቱም ይወድቃሉ። እንደምንም ብሎ ያንን አስማታዊ በር በሽጉጡ በተደጋጋሚ በመምታት ወደ ውስጥ የገባው ዶንግ ነበረ። ሁለቱን አንድ ላይ ሲያያቸው በጣም ይናደዳል። እሷም ከመድኃኒቱ አገግማ ራሷን ከሳተችበት በምትነሳበት ጊዜ ወንድሟ ነበር የጎተታት። ምንም ቢሆን የቺ ወንድም ነኝ ብላ በኮንትራት ስለተፈራረመች እሱ ጋር መቆየት እንዳለባት ነበር የነገረችው። ይህን ሲሰማ ይናደዳል። ታዲያ ግን ዶንግ ሊፈቅድላት አልፈለገም ነበረ። ከሁለቱ ወንድሞች አንዱ መምረጥ እንዳለባት በምትጠየቅበት ጊዜ እሷ ዶንግን ነበር የመረጠችው። ይህንን የሰማው ቺ በጣም ይጎዳ ጀመረ። ጓደኛው ዮንግንም ሲጠይቀው የነበረው አንድን ሰው ማፍቀር ምን ማለት እንደሆነ ነበረ። እሱም የነገረው ከአንድ ሰው ጋር የመሆን ጥልቅ ፍላጎት ከልብ ሲመነጭ እንደሆነ ያሳውቀዋል። ይህንን ሲሰማ የሰይጣኖቹ መሪ ዶንግ በጣም ስግብግብ እንደሆነ የራሱ እህት እያለው ለምን የሱን እንደወሰደበት እየጠየቀ ነበር። ታዲያ ከአነጋገሩም የምንረዳው እንዳፈቀራት ነው። ነገር ግን ቺ የእህትና የወንድም ፍቅርና የትክክለኛ ወንድና ሴት የፍቅር ግንኙነት ምን እንደሆነ አይለይም ነበረ። ዮንግ ግን እሱን ተረድቶታል። ይባስ ብሎም ዮንግ እሷን አፍቅሯት ነበረ። የልብ ጓደኛው ቺ ስለሚወዳት ግን ምንም ማድረግ አይችልም። እሱ እንዳያኮርፋትም ለማድረግ ቺ ጋር በመሄድ ሁሉ ጊዜ ወንድሜ እያለች ልትፈልገው የምትመኘው ልጅ ዶንግ እንደሆነ ነበር የነገረችው። ይህንን ሲሰማ በጣም ይደነግጣል። ታዲያ ዶንግ ሁሉም ሰው እንደሚያስበው መጥፎ ሰው እንዳልሆነና ሩህሩህ እንደሆነ ትናገራለች። በመቀጠል የጠየቃት እሱን እንደምትወደው ነበረ። እሷም እንደ ወንድም እንደምትወደው እንጂ ከዛ ባሻገር እንደሌለ ትናገራለች። ካወሩም በኋላ ጥላው ነበር የሄደችው። ነገር ግን ውጪ ላይ የሆነ የሚበር ነገር እሷ ጋር ይመጣል። ትታው ለመሄድ ብትሞክርም አልቻለችም። ያኔ አንድ ጽሑፍ ተጽፎ ነበረ። ወንድሟ እንደታገተና እሱን ማዳን ከፈለገች ወደ አንድ ቦታ እንድትመጣ ነበር የተነገራት። እየሮጠችም ሄዳለች ትነግሯለች። እሱም ሊረዳት ፈልጎ ነበረ። ከዛ በወጣችበት ጊዜ ግን ድጋሚ ወረቀት ነበር የተሰጣት ለቺ እንዳትናገር። እሱን ይዛ ከመጣች ወንድሟ እንደሚሞት። ታዲያ የተሰጣት ሳጥን ውስጥ ደግሞ የእሱ እጅ ተቆርጦ እንዲሁም ደግሞ እሱ ብቻ የሚይዘው ጌጥ ነበረ። በዚህም ወንድሟን ለማዳን ብቻዋን ነበር ሄደችው። በሄደችበትም ጊዜ አንድ ነገር ይናገራታል። እሱን ለማዳን ከፈለገች ከቺ ጋር ያላትን ግንኙነት ሙሉ ለሙሉ ማቆም እንዳለባት የሚያሳይ ነበረ።
ግድ እንደማትወደውና እሱን ለጥቅም እንደቀረበችው ማሳወቅ እንዳለባት ስለተነገራት አንድ ላይ ምግብ ለመብላት በተቀጣጠሩበት ጊዜ ቁጭ አድርጋ ታወራው ጀመረ። ነገር ግን ከዚህ በላይ ከሱ ጋር መቆየት ስላልፈለገች የነገረችው ነገር ከመጀመሪያው ዶንግ ወንድሟ እንደሆነ እንደምታውቅ እሱን የተዋወቀችው ለመሰለል እንደሆነ ታዲያ እንደማትወደውና የምትወደው ዶንግን ብቻ እንደሆነ በመናገር ጥላው ነበር የሄደችው። ይህንን በሰማበት ጊዜ ልቡ ይሰበራል። ታዲያ ወንድሟ ጋርም በምትሄድበት ጊዜ ወንድሟ በነጻ ተፈቶ ነበረ። ነገር ግን ከጀርባ ያለው ታሪክ ወንድምየው ሆን ብሎ አቀነባብሮ በእሷና በቺ መካከል ግንኙነት እንዳይፈጠር ለማድረግ የፈጠረው የውሸት ታሪክ ነበረ። ታዲያ በቀጣይ ቀን ውድድር ነበረ። ቺ እየተጠበቀ ነው። እስካሁን ግን አልመጣም ነበረ። ሄደው በሚፈልጉትም ጊዜ መሬት ላይ ተዘርሯል። ከዚህ ቀደም አንዴም እንኳን መጠጥ ጠጥቶ አያውቅም ነበረ። ታዲያ እሷ ጥላው ከሄደች በኋላ ግን በንዴት የጠጣው መጠጥ ሰውነት ውስጥ ሙሉ ስለተሰራጨ መነሳት አይችልም ነበረ። ዋና መሪውም እሱን ለማስነሳት ሲሞክር አልቻለም። ታዲያ ለመጨረሻ ጊዜ እሱ ጋር የነበረችው ሺያ እንደሆነች በተሰማበት ጊዜ ሆን ብላ ይህን እንዳደረገችና ለ200 ዓመት ሲዘጋጅ የነበረው ውድድር እንዲበላሽ እንዳደረገች በመናገር እሷን ሊገሏት ነበረ። ወንድምየው ዶንግ ደግሞ እሷ እንድትጎዳበት አልፈለገም ነበረ። በዚህ መሀል ትልቅ ጸብ ይፈጠራል። እሷም ይህንን ለማስተካከል ምን ማድረግ እንዳለባት ነበር የጠየቀችው። ታዲያ የሀገሪቷ ንግስት ጋር እንድትሄድ ንግስቷን ለማግኘት ትልቅ ፈተና እንዳለ አንድም ሰው ያንን ፈተና አልፎ እሷ ጋር እንዳልደረሰ ነገር ግን እሷ ጋር ከደረሰች በኋላ እሱ እንዲወዳደር ካመቻቸች ሁሉም ነገር እንደሚስተካከል ነበር ያሳወቃት። ለመሄድ ትወስናለች። ዶንግ ግን አልተስማማም ነበረ። እሷም እንዲታሰር ካዘዘች በኋላ ስትመጣ እንደምትፈታው ታሳውቀዋለች። ብቻዋን እየተራመደች ወደ ሸለቆ በነበረበት ጊዜ አንድ እጅ ነበር የነካት። እሱም ዮንግ ነበረ። ጓደኞቹ ብቻቸውን ችግር እንዲጋፈጡ ስለማይፈልግ እንደተከተላት ይነግራታል። ሁለቱ አንድ ላይ በሚራመዱበትም ጊዜ ወዲያው ጭስ ነበር የከበባቸው። ያቺ ንግስት ሰዎች ወደ እሷ እንዳይመጡ የምታደርገው የመጀመሪያ ፈተና ነበረ። ታዲያ ያ ጭስ ደግሞ የሚወዱትን ሰው ያሳይ ነበረ። ያኔ እሷ ስታይ የነበረው ቺን ነበረ። ወዲያው ግን ውሸትና በአይምሮ የፈጠረችው ነገር በጭሱ አማካኝነት የተፈጠረ እንደሆነ ተረድታ ነበረ። በሌላ በኩል ደግሞ ዮንግ ብቻውን እየተራመደ ነው። እሱም አይኑ ጭሱ ተቆጣጥሮት ነበረ። ያኔ ሲመለከት የነበረው የሚወዳት ሴት ሺያ ስለሆነች እሷን ነበረ። ወደ ገደሉ ሄዶ ሊራመድ ሲል ግን ያስቆመችውና ያነቃችው እሷ ነበረች። በዚህም ፈተናውን ማለፍ ችለው ነበረ። ንግስቷ ጋርም ይሄዳሉ። ታዲያ ንግስቷ ሁለት ህጻናቶች አንድ ላይ በአስማት ተደምረው ትልቅ የምትሆን ሴት ነበረች። በዚህም ወደዚህ ለምን እንደመጡ ትጠይቃቸዋለች። እነሱም ቺ ውድድሩን እንዲወዳደር ለማድረግ እንደሆነ ይነግሯታል። ነገር ግን ይህንን ለማድረግ አመንትታ ነበረ። ታዲያ በመቀጠልም የሰይጣኖቹ መሪ ሆነውን አለቃ ማግኘት እንደምትፈልግ ትናገራለች። ለሱ መልእክት ስላላት እሱን ማናገር የምትፈልግ ከሆነ መጀመሪያ ይህንን እንድትፈቅድላት ነበረ ሺያ ስታስፈራራት የነበረው። ንግስቷ ገና ትናደዳለች ብሎ ያሰበው ዮንግ ይቅርታ በሚጠይቅበት ጊዜ ግን ንግስቷ ከዚህ ቀደም ማንም ሰው እንዲ አውርቷት ስለማያውቅ በሷ በመገረም በሐሳቧ ተስማምታ ነበረ። ታዲያ አንድ ጌት ትሰጣታለች። ወደ ከተማው በምትመለስበትም ጊዜ ይህን ነገር እንድታበራ ነበር የነገረቻት። በዚህም ወደዛ ሄዳ ታበራዋለች። ነገር ግን ዶንግን ባገኘችው ጊዜ ንግስቷ እሱን ልታየው እንደምትፈልግ ነበር የነገረችው። እሱም ንግስቷ ጋር ይሄዳል። ታዲያ እሱንም ታቅፈዋለች። ባቀፈችው ጊዜ ግን ከጀርባው ያለውን ኃይል በተረዳችበት ሰዓት ከዚህ ቀደም የነበረው መሪ እንዳልሆነና ሌላ እንደሆነ ነበር የተረዳችው። ታዲያ ሰዎቹ ጋርም በሚል ንግስቷ የሰጠቻትን ነበር ያበራችው። ቺ በዳነበት ጊዜ ድጋሜ መወዳደር እንዲችል ፈቅዳለት ነበረ። ነገር ግን ውድድሩ ተቀይሯል። ትልቅ የንጉስ ልብስ እንዳለ ያንን ልብስ ፈልጎ ያገኘ ሰው መሪ እንደሚሆን ነበረ ንግስቷ የተናገረችው። ከዛም በኋላ ቺ ነቅቶ ግን እሷን ሊያወራት አይፈልግም ነበረ። አይኑን ታየዋለች። ይኮሳተር ጀመረ። እሱን ለማግኘቱላ ደብዳቤ ይጽፋለት ነበረ። ና ያለችው ቦታ ቆማ እየጠበቀችው እያለ ግን የሆነ ሰው ነበር ያየችው። የተከታተላትን ሰው ለመከታተል አብራው ትሄዳለች። ወደ አንድ ዋሻ ነበር የገባ። ወደ ዋሻ ውስጥ በገባችበት ጊዜ ስዕል ታያለች። ስዕሏ የምትራመድ የምትመስል ነበረች። በዚህም ግን እንደ ድንገት ያ ስዕል ያሰምጣት ጀመረ። እዛ ስዕል ውስጥም ትገባለች። በጣም ፈርታለች። ቺ ደግሞ እሷን ያፈላልጋታል። ያንን ስዕል ባየበት ጊዜ ምናልባት ወደዛ ገብታለች ብሎ በማሰብ በአስማቱ ሊያወጣት ሲል ግን እሱም ወደዛ ስዕል ውስጥ ነበር የተወሰደው። ሁለቱም እንደሚሞቱ እርግጠኛ ነበሩ። ነገስታቶቹም እነሱን እያፈላለጓቸው ነው። ታዲያ ሁሉን ነገር መስዋዕት አድርጎ እስካሁን እየጠበቃት ስለሆነ እያመሰገነችው ነበረ። በአስማቱ ተጠቅሞ ከዛ ለማውጣት እሷን እየሞከረ ነበረ። ታዲያ እሷ ስትቀርበውና ከሷ ጋር ሲታረቅ አስማቱ ይጠነክር ጀመረ። ወዲያው ከስዕል ውስጥ ተገፍትራ ነበር የወጣችው። ነገር ግን እሱ መውጣት አልቻለም ነበረ። ይህን ሁሉ ነገር ያቀነባበረችው ሊ የምትባለው የዶንግ እህት የሆነችው ልጅ ነበረች። ታዲያ የእሷ ተላላኪም ስዕሉ ከኪሷ ውስጥ ነበር የወደቀው። ቺ ከዛ ውስጥ እንዳይወጣና እንዲሞት ስዕሉን ለመቅደድ ባሰበችበት ጊዜ ግን ወዲያው መሀል የገባችውና ስለቱን በእጇ ያዘችው ሺያ ነበረች።
ነበረች። ደሟ የሚንጠባጠብ ጀመረ። በዛ ሰዓት ከሱ ጋር ያላት በእጃቸው ቃል የተገባቡት ኮንትራት አስማት ያሳየ ጀመረ። በዚህ አስማት የተነሳም ቺ ከስዕል ውስጥ መውጣት ችሎ ነበር። እሱ ከወጣ በኋላ ራሷን ትስታለች። ያኔ እጇ ላይ ፋሻ ነበር የጠቀለሉላት። ዶንግም እሷን እያወራት ነበር። የሆነ ችግር ካጋጠማት እየጠየቃት ነው። ያኔ ንግስቷ ጋር ከሄዱ በኋላ ዮንግ የማየት አቅሙን እንዳጣ ይነግራታል። ይህንን ስትሰማ አዝና እሱ ጋር ይቅርታ ለመጠየቅ ትሄዳለች። ለሷ ብሎ የከፈለው መስዋዕትነት እንደሆነና ደና እንደሆነች ስለሰማ ደስተኛ እንደሆነ ይነግራታል። ታዲያ ዶንግም ሊን አስሯት ነበር። የሷ ሰይጣናዊ ማንነት ሰውነቷን እየተቆጣጠረው ነው። ታዲያ ሶስቱም አንድ ላይ ምግብ ለመመገብ ይቀርባሉ። የበሉት ምግብ በቺሊ የተዘጋጀ ነበር። በጣም ያቃጥላል። ወንዶቹ ለመብላት ከብዷቸው ነበር። እሷ ግን በቀላሉ ነበር ስትመገብ የነበረው። ዶንግም ይሄን ባየበት ሰዓት በቸኮሌት የተሰራ መጠጥ ይሰጣታል። እሷን ከቀመሰችው በኋላ ቸኮሌት እንደሚል ትናገራለች። እሱ ግን እንደዋሸና ከሙዝ የተሰራ እንደሆነ ነበር የነገራት። ያኔ አምና እሷ ደግሞ የመቅመስ ችሎታዋን እንዳጣች ትናገራለች። ይህንን የሰማች ይቅርታ እየጠየቃት ነበረ። በዓለም ላይ ካሉ ነገሮች እንዳለ የምትወደው ምግብ መመገብ እንደሆነ፣ ነገር ግን ምግቡን የምታጣጥምበትን ኃይል በሱ ምክንያት እንዳጣችና እንዳዘነ እየነገራት ነው። እሷ ግን ችግር እንደሌለው ትናገራለች። መጀመሪያ ስትመጣ የሰጠችውን የቸኮሌት ቺፕስም መልሶ ነበር የሰጣት። ሁለቱ ሲቀራረቡ ያየው ንጉሱ ደግሞ አሁን ቺን እያዘናጋችው ስለሆነ በመናደድ እሷን የሚገላት ሰው ነበር ያዘዘው። ታዲያ እሷ ብቻዋን በነበረችበትም ጊዜ ያ ሰውዬ ሊገላት ይመጣል። ነገር ግን አይነ ስውሩ ዮንግ ነበር ሊያድናት የመጣው። በእጁ ቀስት ይዞ ነበር። ሰውየውንም ያስፈራራው ጀመረ። ታዲያ እሷን ከዛ እንድትሮጥ ከነገራት በኋላ አይኑ ባያይ ራሱ በዛ ቀስት ሊገለው እንደሚችል እየነገረው ነበር። ያኔ የመጣችው ሊ ነበረች። ሰይጣናዊ ማንነቷ እሷን ስለተቆጣጠራት እሱን እንዲገል አድርጋው ነበር። ታዲያ ሰውየውም ይሞታል። ሰውየው ግን የንጉሱ ተላላኪ ነበር። በዚህም እሷ የሰውየውን አይን ከወሰደች በኋላ የሰጠችው ለዮንግ ነበር። ከዚህ በኋላ የሷ ታዛዥ እንደሚሆንም ታስጠነቅቀዋለች። ታዲያ ወዲያው የመጡት እነቺ ነበሩ። በማያውቀው ሁኔታ አይኑ መመልከት እንደቻለ ዮንግ ይናገራል። ነገር ግን ሊ አይን እንደሰጠችው አልተናገረም ነበር። ታዲያ እዛ የሞተው አስክሬንም የለም ነበር። በመቀጠልም እነ ዶንግ ንግስቷ ያለቻቸውን ልብስ ለማግኘት ይፈልጉ ጀመረ። በዚህም ተከፋፍለው ነበር። ቺና ሺያ አንድ ላይ ነበሩ። አሁንም ግን ያጋጠማቸው ተመሳሳዩ ስዕል ነበረ። ተጎትተው እዛ ውስጥ ይገባሉ። በእርግጠኝነት በአሁኑ እንደሚሞቱ አውቃ ነበረ። ከመሞታቸው በፊት ግን እሷ እንደምታፈቅረው ትነግሯለች። በዚህም ትስማው ጀመረ። ያኔ በድንጋጤ ሰውነቱ በትልቅ አስማት ይወረር ጀመረ። ታዲያ አስማቱ ሙሉ ሰውነቱ እንዲያበራ አድርጎት ነበር። እሷም የሚሞት መስሏት በጣም ትፈራለች። በዛ ሰዓትም ሁለቱን ለመግደል ሊመታ ነበር። ነገር ግን በሱ አስማት አማካኝነት ልትገለው አልቻለችም ነበር። ካጠገባቸውም ይጣፋል። መልሶም መጥቶ እሷን ሊያድናት ችሎ ነበር። የተባለውንም ልብስ ማግኘት ችሏል። መጀመሪያ እዛ የደረሰው ቺ ስለሆነ እሱ ንጉስ እንደሆነ ይታወጅ ጀመረ። ከዛ ጊዜ በኋላ በተደጋጋሚ ችግር ስላጋጠመው ራሱን ለማረጋጋት እረፍት ያደርግ ጀመረ። ዮንግም እሱን ለማግኘት ነበር የመጣው። በዚህም ሰውነቱ የማያውቀው ሰይጣናዊ መንፈስ እየተቆጣጠረው እንደሆነ በቅርቡ ልቡ ጋር እንደሚደርስ፣ ታዲያ ልቡ ጋር በደረሰበት ጊዜ ሰውን የመውደድ አቅም እንደሚያጣ፣ ያኔ ግን እንደሚሞት ነበር ሲነግረው የነበረው። ይህንን የሰማው ቺ ጓደኛው እንዲሞትበት ስላልፈለገ የሆነ ነገር እንደሚፈጥሩ ይነግረዋል። ዮንግንም ለማግኘት ሊ ነበር የመጣችው። አሁንም ሰይጣናዊ ማንነቷ ሰውነቷን ተቆጣጥሮት ነበረ። የሰጠችው እጣን ነበረ። ያንን እጣን አባቱ ክፍል እንዲያስቀምጥ ትዕዛዝ ይሰጧል። እሱም እሺ ብሎ አባቱ ክፍል ነበር ያስቀመጠው። ይህንን የሚያደርገው የአባቱን ታዛዥ በቀስታ አማካኝነት እንዲገለው ስላደረገችው ያ እንዳይታወቅበት በመፍራት ነበረ። ያኔ አባትየው በሚሸተው ጊዜ ባይምሮ የሆነ ነገር ይፈጠር ጀመረ። ያየውም የሞተች ሚስቱን ነበረ። እሷን እየተከተለ ወደ ውጭ ይወጣል። በዚህም ስላላዳናት ይቅርታ እየጠየቃት ነበረ። ታዲያ ሚስትየውን መስላ ፊት ለፊቱ ያለችው ግን ሊ ነበረች። የድሮም ይታይ ጀመረ። ያኔ ዮንግ ታናሽ እህት ነበረችው። እየተዝናኑ በነበረበት ጊዜ አባትየው ዮንግን ይዞ ለማዝናናት ይሄዳል። እናትየውና ልጅቷ ደግሞ እዛው ይቀራሉ። ነገር ግን በአንድ ጭስ አማካኝነት እናትየውና ሴት ልጁ እንደታፈኑ ይሰማል። በዚህም እነሱን ገብቶ ለማዳን ከሞከረ ወንድ ልጁን ሊያጣ ነው። መወሰን እንዳለበት በማሰብም ወንድ ልጁን ይዞ ነበረ አባትየው ከዛ ቦታ የተሰደደው። ነገር ግን ያቺ ትንሽዬ ልጁ አልሞተችም ነበረ። እሷም ሊ እንደሆነች ትናገራለች። እዚህ የመጣችው እያንዳንዱን ሰው ለመበቀል ነበረ። አባትየውና ዮንግ ይሄን በሰሙበት ጊዜ ይደናገጣሉ። አባቷን ልትገል ስትል ግን መጀመሪያ ፊት ለፊት የገባው ዮንግ ነበረ። በዚህም እሷ ከዛ ቦታ ትሄዳለች። ዮንግንም ለማዳን አባትየው አስማት ይጠቀምበታል። ሊም ከዛ ከሄደች በኋላ ወሬ ሲያወሩ የነበረው ዶንግና ሺያ ነበሩ። በሁለቱ በመቅናትም ሺያን ለመግደል ነበር ያሰበችው። ወዲያው ወደ ውስጥ በመግባት አስማታዊ ኃይሏን ነበር የወረወረችው። መሀል የገባው ግን ያኔ
ያኔ ዶንግ ነበረ። በዚህም እሱ ራሱን ይስታል። ድጋሚ ሺን ከመጉዳቱ በፊት ግን የመጣው ቺ ነበረ። እሷም እንድትታሰር ነበር የተደረገው። ራሱን ከሳተም በኋላ ዶንግ ይነቃል። ታዲያ የሚሞት መስራት ሺያ በጣም ተጨንቃ ነበረ። እሱም ሲናገር የነበረው አሁን ቺን እንደወደደችው እንዳወቀ፣ ነገር ግን እሱን እንድትወድ እንደማይፈቅድላትና እንደሚቀጣት፣ ከዛ በፊት ደግሞ እንደማይሞት እየነገራት ነበረ። ሰውነቱም ይበረታ ጀመረ። ከተሻለው በኋላ ሊን ለማግኘት ነበር የሄደው። ታዲያ እሷን በስነስርዓት እንዲያወራት ሺያ አስጠንቅቃው ነበረ። እሷንም ካወሩ በኋላ ሁሉም እንደ ቤተሰብ እየተሰበሰቡ ምግብ እየተመገቡ የዕለት ተዕለት ህይወታቸውን እየቀጠሉ ነበረ። ቺና ሺያን በጣም እየተቀራረቡ ነው። አሁን እንደ ወንድምና እህት ሳይሆን እንደ ፍቅረኛሞች ነበረ እሱ ቤት የሚኖሩት። በሷም በጣም ደስተኛ ነበረ። በዚህም የተነሳ ውድድሩን ለማቆም ያስባል። ታዲያ ዋና ንጉሱ ጋርም በመሄድ አሁን እሱ መኖር የሚፈልገው ከሺያ ጋር ስለሆነ ንጉስ መሆን እንደማይፈልግ ነበር የተናገረው። ሰውየውን በንዴት በአለንጋው ይገርፈዋል። ያኔ ሰውነቱ ይዝል ጀመረ። እሱ ራሱን በሳተበት ጊዜ ዮንግ አባቱ የሚያደርገውን ነገር እንዲያቆም፣ ምክንያቱም ቺ እንዲህ በተባለ ቁጥር ከነሱ እየራቀ እንደሚመጣ እየተናገረ ነበረ። እሱን እያከመ በነበረበት ጊዜ ግን አንዳች ምልክት ቺ ጀርባ ያያል። ያ ምልክት ተመሳሳይ ደግሞ ዮንግ ጀርባ ላይ ነበረ። በዚህም የተረዳው እሱ አስማት እንዳለው፣ ነገር ግን መጽሐፍ በሚያነብበት ጊዜ የዮንግ አስማት ተወስዶ የተሰጠው ለቺ እንደሆነ ነበረ። በዚህም በጣም ይናደዳል። እሱን ገሎ እሱን የምትወደውን ፍቅረኛውንና አስማቱን ወደ ራሱ ለማድረግ ነበረ ዮንግ ያሰበው። ነገር ግን ጓደኛውን ለመግደል አቅም አላገኘም ነበረ። ሌላ ነገር ለመፍጠር ያስባል። አባቱ ጋርም በመሄድ የነገረው ቺ ስራው ላይ እንዲያተኩር ለማድረግ መጀመሪያ ሺያን ማስወገድ እንዳለባቸው፣ እንደዛ ለማድረግ ደግሞ እሱ መድኃኒት እንዲሰጠውና ያ መድኃኒት ደግሞ እሷን እንዲረሳ የሚያደርግ እንደሆነ ነበር የተናገረው። አባትየው ሜን ሲሰማ ተስማምቶ ነበረ። ነገር ግን እሷ አምናበት ለሱ መስጠት እንዳለባት በማሳመን አባትየው ያንን መድኃኒት ይዞ ሄዶ ለሺያ እንዲሰጣት ነበረ ለዮንግ የነገረው። ዮንግም እሺ ብሎ ይቀበላል። ታዲያ እሷ ጋርም ከሄደ በኋላ ሲነግራት የነበረው እስካሁን ድረስ ቺ እሷን ለማዳን ሲለፋ እንደነበረ፣ አሁን ግን ሰውነቱ እየዛለ እንደሆነ፣ እሷን ስለሚያፈቅር እንደሆነ ነበር የነገራት። ትልቅ የጥፋተኝነት ስሜት ይሰማታል። በዚህም እሷን እንዲረሳ በማድረግ አስማቱ ከተመለሰለት ያንን ለማድረግ ነበር የወሰነችው። ከመረሳሳታቸው በፊት እሱ ልክ እንዳገገመ ብዙ ነገሮችን አብረው ያሳልፉ ጀመረ። እነዛን ነገሮች በወረቀት በመጻፍ ቲክ እያደረገች ነበረ። ታዲያ በመጨረሻ አንድ ስዕል ስላ ነበር የሰጠችው። ያ ስዕል ላይም ቀለበት ነበረ። ያ ቀለበት እሷ በምትኖርበት ዓለም ሰዎች ለዘላለም እንደሚኖሩ ማሳያና ማሰሪያ እንደሆነ ነግራው ነበረ። ከዛ ባሻገር ደግሞ እንዳማስታወሻ እንዲሆን የእሱን ቤት የሚመስል ቅርጻ ቅርጽ እየሰራችለት ነበር። መድኃኒቱንም ከተቀበለች በኋላ እሱን ለማስረሳት ተዘጋጅታ ነበረ። ነገር ግን አንድ ምሽት አብረው ማሳለፍ ነበረባቸው። አብረው ታንኳ ላይ እየተዝናኑ በነበረበት ጊዜ እሷ ስጦታ ነበር የሰጠችው። ልክ ስትናፍቀው እንዲያስታውሳት በመናገር ያንን የሰራችውን ቅርጽ ነበር የሰጠችው። የቤቱ ቅርጽ ነበረ፣ በጣም ያምራል። እሱም በምላሹ የሰጣት የሳለችውን ቀለበት ነበረ። እጇ ላይም ያደርግላታል። በዚህም በጣም ነበር ደስ ያላት። ከዛ በመቀጠልም የሚጠጡት መጠጥ ነበር የመጣላቸው። እሱ ላይ መድኃኒት አድርጋ ነበረ። ሁለቱም እጃቸውን ተጠላልፈው ይጠጡታል። ልክ እንደጠጣው እሱ ራሱን ስቶ ነበረ። እሱ ቤትም በመውሰድ እቃዋን እንዳለ ትሰበስባለች። ያኔ ሲያጽናናት የነበረው ዮንግ ነበረ። ከዚህ በኋላ አብሯት እንደሚሆን ነበር የነገራት። በሌላ በኩል ታስራ ያለችው ሊ ደግሞ እንዳመማትና እየደማች እንደሆነ ለዶንግ ትናገራለች። ታዲያ እሱ የታሰረችበትን አስማት እንዲከፈት ካደረገ በኋላ ግን እየዋሸች ስለነበረ በቀላሉ ከዛ ማምለጥ ችላ ነበረ። ዶንግ ግን እንድትሄድ አልፈቀደላትም። ትክክለኛ ማንነቷ እስኪመጣ ድረስ አጠገቧ ቁጭ ብሎ ለ5 ቀን ምግብ ሳይበላና ሳይጠጣ እየጾመ ነበረ። እሷም ቶሎ ብላ አይኗ ላይ ያለውን ሴጣን መሆኗን የሚያሳየውን ከለር ከቀየረች በኋላ ወደ ትክክለኛ ማንነቷ እንደተቀየረች ለማስመሰል እየሞከረች ነበረ። ይህንን ያደረገችው እሱ ምግብ እንዲመገብ ነበር። ዮንግም እሷን ይዟት የሄደው ወደ አንድ ስፍራ ነበረ። በሰላማዊ ሁኔታ ከቺ ርቃ እንድትኖር ቤቱን ላዘጋጅቶ ነበረ። በመቀጠል የመጣው ወንድሟ ዶንግ ነበረ። ለምን ከቺ ጋር እንደተጣላች እንደሚፋቀሩ እንደሚያስታውቅ ነበር የነገራት። እሷ ግን በቀላሉ ምክንያቱን ሳትናገር ያሳወቀችው እንደደበራትና መለየት እንደፈለገች ነበር። አንድ ቀን ላይም እሷ ብቻዋን በነበረችበት ጊዜ የመጣው ቺ ነበረ። ልክ እንዳያት አላወቃትም፣ እንደረሳት እርግጠኛ ነበረች። ነገር ግን እሱ እስካሁን እየዋሸ ነበረ። ምክንያቱም እሷን እንዲያስታውሰው የሚያደርግ አስማት ሁላ ነበረው። ታዲያ ግን እሷ አደጋ ውስጥ እንዳትገባ ብሎ ለማንም አልተናገረም። ሊም ለማግኘት የሄደችው ዮንግን ነበረ። በአስማቷ ራሱን እንዲስት ካደረገችው በኋላ እየነቃ በነበረበት ሰዓት ከዚህ በኋላ የእሷ ታዛዥ እንደሆነ የአባቱን ተላላኪ ገድሎ
ጫካ ውስጥ እንደቀበረ እንደምታውቅ በዚህም እሱን እንዳትናገር የሚፈልግ ከሆነ ቺን አስወግደው ዶንግ ንጉስ እንዲሆን ማድረግ እንዳለባቸው ያሳውቃታል። ታዲያ ሺያና ዶንግ አንድ ላይ በነበሩበት ጊዜ ጫካ ውስጥ እየተራመዱ እያለ አንድ እቃ ነበር ያገኙት። ውስጡ አረንጓዴ ድንጋይ ነበረው። ልክ ያንን ድንጋይ ሁለቱም በነኩበት ጊዜ በምዕራባቸው ወደፊት የሚፈጠረው ነገር ይታያቸው ጀመረ። ይህም የአስማታዊ ስፍራ ሙሉ ለሙሉ ሊወድም ሲል ራሱን አሳልፎ መስዋዕት የሚያደርገው ቺ እንደሆነ የሚያሳይ ነበረ። ይህም ባዩ ጊዜ ሄደው ለንጉሱ ይሰጡታል። ንጉሱን በመደናገጥ ለማንም እንዳይናገሩና ለቺ እንደሚያስጠነቅቀው ያሳውቃቸዋል። እንዲገናኙም ሰውየው ጫካ ውስጥ ነበር ይቀጠራቸው። እዛ በነበሩበት ጊዜ ግን ወዲያው ያዩት የሞተ ሰው ነበረ። ያ የሞተ ሰውን የገደለው ዮንግ ነበረ። በዚህም ግን እነሱ ገደሉ እንዲባሉ ነበር በስፍራው ያስቀመጠው። የመጣውም ቺ ነበረ። እነሱ እንደገደሉ በማየትም እነሱ ራሱ እንዲገደሉ ትዕዛዝ ይሰጣል። በዚህም ሰዎቹ ያባረሯቸው ጀመረ። ታዲያ ጫፍ ላይም በደረሱበት ጊዜ በስለት ዶንግን የወጋው ቺ ነበረ። ሁለቱም ወደዛው ነበረ ከገደሉ የተወረወሩት። ሞተዋል ተብለው ይታሰብ ጀመረ። ያኔ ዮንግ ለሁሉም ሰው የተናገረው የአባትየውን ተላላኪ የገደለው እሱ እንደሆነ ነበረ። ፍቅሩ ስትሞት ማየት በጣም ጎርቶት ነበር። የእሷ ጓደኛ የሆነችው ፌንግም ከዚህ በኋላ እዛ ግዛት ውስጥ መሆን ስለማትፈልግ ከወንድሟ ጋር ልታመልጥ ነበረ። ያኔ ግን መንገድ ላይ ያስቆማቸው ቺ ነበረ። እነሱ ማግኘት ከፈለጉ ወደ አንድ ቦታ እንዲሄዱ ነበር የነገራቸው። በዚህም በሄዱበት ጊዜ ሁለቱም ራሳቸውን ስተው ነበረ። ታዲያ ለእሷ ከዚህ ቀደም የሰጣት ቀለበት ላይ አስማት አዘጋጅቶ በተወረወሩበት ጊዜ እንዳይሞቱ ለማድረግ ነበረ ያንን አስማት የተጠቀመበት። ሰዎች እነሱን እንዳያጠፏቸው እነሱን ለመጠበቅ ነበረ ይሄን ሁሉ ነገር የፈጠረው። ታዲያ ግን ምንም ቢሆን እሱ እንዳዳናቸው እንዳይናገሩ አስጠንቅቋቸው ነበረ። ራሳቸውን ከሳቱበት በነቁበት ጊዜ ማን እንዳዳናቸው ሲጠይቁ ወንዝ ውስጥ እንደገቡና ወንዙ ወደ ደረቅ መሬት እንዳወጣቸውና እነሱ እንዳዳኗቸው ነበር የነገሯቸው። በሌላ በኩል ሺያ ስለሞተችበት ዮንግ ድባቴ ውስጥ ገብቶ እየሰከረ ነበረ። ዮንግ ሺያ ስለሞተች ትልቅ ድባቴ ውስጥ ገብቶ እየሰከረ ነበረ። ያኔ የመጣችው ሊ ነበረች። እሷ ደግሞ ዶንግን ስለምትወደው እሱ ስለሞተባት መበቀል እንዳለባት ትናገራለች። ታዲያ በዛ ጊዜ ጫካ ውስጥ ጥበቃ ሲያደርጉት የነበሩት እነቺ ነበሩ። ታዲያ ተከፋፍለው ነበረ። ነገር ግን የሊ ጠባቂዎች ይከቧቸው ጀመር። በዚህም ሰዎቹ እንዲሞቱ ካልፈለገ ራሱን አሳልፎ እንዲሰጥ ነበረ ሊ የነገረችው። እሱም ይስማማል። በሌላ በኩል እነሺያ ያሉበት ቦታ ትልቅ መብረቅ ያጠቃው ጀመረ። ሁሉም ሰዎች እየሞቱ እየተጠቁ ነበረ። ነገር ግን እነሱን የሸፈናቸው አስማት ነበረ። ይህንን በመረዳት የሄዱት ጓደኛዋ ፌንግ ጋር ነበረ። እሷን በመጨረሻ ያዳናቸው ቺ እንደሆነ፣ ይሄ መብረቅ የሚያሳየው ደግሞ እሱ ጉዳት እየደረሰበት እንደሆነ ትነግራቸዋለች። በዚህም እሱን ለማዳን እየሮጡ ይሄዳሉ። ነገር ግን በቦታው ሲደርሱ ረፍዶ ነበረ። ከቺ አንገት አካባቢ ያለው ምልክት ውስጥ ዮንግ የተባለው የራሱ ጓደኛ አስማቱን ነበረ ጎትቶ ያወጣበት። ያኔ የቺ ጸጉር ሙሉ ለሙሉ ነጭ ሆኖ ነበረ። ራሱንም ስቶ ነበረ። የጮኸችም ሺያ ዮንግ አስማቱን እንዲመልስ እየጠየቀችው ነበረ። እሱ ግን እምቢ ይላል። ይሄን ሁሉ መስዋዕትነት የከፈለው ለሷ እንደሆነ፣ ነገር ግን አንዴ እንኳን እንዳልተመለከተችው እየተናገረ ነበረ። ያኔ አባትየው መጥቶ እሱን እንደምንም ለማዳን ሞክሮ ነበረ። ሰውነቱ ደንዝዞ ይቀራል። ታዲያ ኮማ ውስጥ ገብቶ ነበረ። መቼ እንደሚነቃ አልታወቀም። አባትየውንም ውጪ በማውጣት ስትጠይቀው የነበረው ዮንግ ምን እያለ እንደነበረ፣ የሱ አስማት ተወስዶ ለቺ እንደተሰጠ ሲናገር እንደነበረ፣ ይሄ እንዴት እንደተፈጠረ ትጠይቀዋለች። አባትየውም ሲናገር የነበረው ከብዙ ዘመን በፊት ይሄ አስማታዊ ቦታ ሲመራ የነበረው በብዙ ንጉሶች እንደነበረ፣ ከንጉሱ መሃል አንዱ እሱ እንደሆነ፣ ነገር ግን ከሚስቱ የወለዳቸው 2 ልጆች እንደነበሩት፣ 2 ልጆቹ በዚህ አስማት እንዲጠቁና ይሄንን ቦታ ለመጠበቅ ደግሞ መስዋዕት እንዲሆኑ ስላልፈለገ ዛፉ ጋር በመሄድ አስማት እንደሰጠው፣ ታዲያ እሱ ቤተሰብ ሳይኖረው ከዛፉ ጋር ቺ እንደተወለደ፣ ለዚህ ከተማ መስዋዕት መሆን ያለበት እሱ ብቻ እንደሆነ ነበር የተናገረው። ይሄንን ሲናገር ደግሞ ከኮማ የነቃው ቺ ሰምቶ ነበረ። በዚህም የተረዳው ለቦታው እሱ መሳሪያ እንደሆነና ትክክለኛ ሰው እንኳን እንዳልሆነ ነበረ። ትልቅ ድባቴ ውስጥ ገብቷል። ነገር ግን ብቻውን እንዲሆን አልፈቀደችለትም ነበረ። አንድ ቀን ገበያ ውስጥ በሚራመድበት ጊዜ እየሮጠች ሄዳ ፊት ለፊቱ በመንበርከክ እንዲያገባት ነበር የጠየቀችው። በሷ ሀገር ይሄ ጋብቻ ትልቅ ስለሆነ እንዲያገባት በመጠየቅም ቀለበቱን ትሰጠዋለች። እሱም ቀለበቱን ያደርግላታል። በሁሉም ሰው መሀልም አንድ ላይ መሰረግ ችለው ነበረ። ከዛ ጊዜ በኋላ በጣም ደስተኛ ይሆናሉ። የጫጉላቸው ጊዜ አንድ ላይ ያደሩት እዛ ዛፍ ስር ነበረ። ታዲያ በቀጣይ ቀን እሷ ስትነቃ ዛፉ እንዳለ አብቦ ነበረ። እሷ ስለምትንከባከበው ነበር ያበበው። በዚህም ደስ ብሏት እሱን ስትጠራው ግን በቦታው አላገኘችውም። ከትንሽ ቆይታ በኋላ ግን አስማቱ ሁላ ተመልሶ ጸጉሩም ወደ ጥቁር ተቀይሮ ነበር ያየችው። እነሱ እዛ ዛፍ ስር ስላደሩ ነበረ ዛፉ ካበበ በኋላ ኃይል ለሱ የሰጠው። በሌላ በኩል ዮንግ ደግሞ አስማቱን እየተለማመደ ነበረ። በዚህ ምናልባት ቺ መጥቶ ካጠቃው ብሎ ነበረ። ያኔ የመጣው አባቱ ነው ሲነግረው የነበረው
አስማቱ ያለው ሰው እንዳለ ለዚህ ከተማ ሲል መስዋዕት እንደሚሆን አሁን እሱ አስማቱን ከቺ ነጥቆ ስለወሰደ እሱ መስዋዕት እንደሚሆን ነበር የነገረው። ሁለቱ እንዲህ በሚያወሩበት ጊዜ ሊ እየሰማች ነበር። አባትየውና ዮንግ የሚሄዱት ንግስቷ ጋር ነበር። በዚህም የተናገሩት ራሳቸውን አሳልፈው ሰጥተው ግዛቱን እንደሚጠብቁ ነበር። እሷም ተስማማለች። ከዛ ከመውጣታቸው በፊት ግን ሊ ግብረ አበሮቿን ይዛ ነበር የመጣችው። ንግስቷንም በመግደል እሷ ንግስት ትሆናለች። ታዲያ ይህንን ከተማ ሙሉ ለሙሉ እንደምታጠፋው እየተናገረች ነበር። እነ ዶንግም ሊ ሁሉን ነገር እንደተቆጣጠረች በሰሙ ጊዜ እሷ ጋር ነበር የሄዱት። ታዲያ እንደ እህቱ ስለሚያያት ዶንግ እንድታቆም እየጠየቃት ነበር። በዚህም ወደ አንድ ቦታ ከወሰደ በኋላ ይህንን ሁሉ እንድታጠፋ የሚረዳውን ድንጋይ አታሎ ይቀበላታል። ታዲያ ይህን ተቀብሎ ቶሎ ብሎ ሮጦ የሰጠው ለቺ ነበር። ታዲያ እየሮጠ ቶሎ ብሎ የሰጠው ለንጉሱ ነበር። ንጉሱ በሚከፍትበት ጊዜ ግን ውስጡ የውሸት ድንጋይ ነበር ያለው። ሊም ስትናገር የነበረው ልክ እንደ ወንድሟ እንዳመነችው፣ ነገር ግን ሊከዳት ስለሆነ ድንጋዩን እንደቀየረች፣ አሁን እንኳን አብረው ይህንን ግዛት እንዲያጠፉ አብሯት ከጎኗ እንደሚቆም እንዳሰበች፣ ነገር ግን እንደከዳት በመናገር ትክክለኛ ድንጋዩን ፍርስርስ ነበር ያደረገችው። ያኔ ቦታው እንዳለ ይንቀጠቀጥና ይፈርስ ጀመረ። በዚህም አባትየውና ዮንግ እንደምንም ብለው ከቺ ጋር ተባብረው አስማታቸውን በመስጠት ቦታውን ለማቆም እየሞከሩ ነበር። ውጪ ያሉ አስማት ያላቸው ሰዎች እንዳለ አስማታቸውን ወደ ቤቱ እየላኩ ነበር። ነገር ግን ሊቆም አልቻለም። ሊም ዶንግን እንድትቀማት ሺያ ስላልፈለገች እሷን ለመግደል ነበር የሄደችው። ወዲያው ግን ዶንግ ያናግራት ጀመረ። አይኖቿ ወደ ጥቁር ይቀየራሉ። የተረዳችው እሷ ሴጣን እየሆነች እንደሆነ ነበር። በዚህም ውስጧ ያለውን ሴጣን ለማስወገድ በማሰብ ራሷን በስለት ነበር የወጋችው። ከአፏ ደም ይወጣ ጀመረ። ዶንግ እጅ ላይም ሆና ለመጨረሻ ጊዜ እህቴ ብሎ እንዲጠራት ነበር የጠየቀችው። እሱም እያለቀሰ እህቴ ብሎ ይጠራታል። እሷም እዛው ትሞታለች። አስማታቸውም ጠንካራ ሊሆን ስላልቻለ ንጉሱ መጀመሪያ ይወድቃል። ወዲያው እንደ አፈር ብትን በማለት ተኖ ነበር የጠፋው። በመቀጠልም እንደምንም ብሎ አስማቱን ለመጠቀም የሞከረው ዮንግ ነበር። ዮንግን በመቀጠል እንደ ጭስ ነበር የጠፋው። የቀረው ቺ ብቻ ነበር። ከሞት በኋላ ያለው ህይወት ላይ ግን ሊ ዮንግና አባታቸው አንድ ላይ ተገናኝተው ነበር። ታዲያ ቺ ሲናገር የነበረው አሁን መስዋዕት መክፈል የሱ ተራ እንደሆነ ነበር። በዚህም ወዲያው አስማቱን ይጠቀማል። ታዲያ እሷም እንደሚሞት በማወቅ ስቅስቅ ብላ እያለቀሰች ነበር። እየጮኸች ያለ የነቃችው ትክክለኛ ህይወቷ ላይ ነበር። ወዲያው ወንድሟን ታገኘዋለች። ለወንድሟም እንደ ቅድም አብሯት እንደነበረና ቺየት እንደሆነ ነበር የጠየቀችው። እሱ ደግሞ ሲነግራት የነበረው እያለመች እንደሆነና የምታወራውን ነገር እንደማያውቅ ነበር። ዞር ስትል ግን ለቺ የሰጠችውን ስጦታ ነበር ያየችው። በዚህም የኖረችው ህይወት ውሸት እንዳልሆነ ትረዳለች። ያንን ይዛ እየሮጠች ሄደችው ወደ አሚዩዝመንት ፓርክ ነበር። እዛ ውሃ ውስጥ ገብታ ቺን ለማግኘት አስባለች። በተደጋጋሚ ግን ውሃውን ብትነካ ውስጡ ያለው መሬት እንጂ እንደተለመደው በአስማት ወደ ነቺ ግዛት ሊወስዳት አልቻለም ነበር። አዝና እያለቀሰች ነው። ያኔ ግን ጥላ ይዞላት የመጣው እዚህ ዓለም ላይ ያለው ቺ ነበር። በዚህም ሲነግራት የነበረው ድሮ ዓለም ላይ እሱ እንደነበረ፣ ነገር ግን አሁን የግዛቱ ንጉስ ስለሆነ እሷ መኖር የምትፈልግበት ዘመን ላይ እንዳለ መኖር እንደሚችል ያሳውቃታል። እሷም በደስታ እየተመለከተችው ይሄ ቆንጆ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።